እስራኤልና ሞሳድ ክፍል 1 ከጥቃቅን ስባሪ እስከ ዓለም አቀፍ ድንጋጤ። በዓለም የካርታ ገጽ ላይ እስራኤልን ለመፈለግ በቅርብ ትኩረት ማየት ግድ ይላል። ምክንያቱም ስፋቷ እንደ ሰናፍጭ ቅንጣት ጥቂት ነው። የቆዳ ስፋቷ 22145 ስኩዌር ኪሎ ሜትር ብቻ ሲሆን ይህ ማለት ከግዙፏ ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር አንጻር ሲታይ እስራኤል በሀገራችን ውስጥ ከ50 ጊዜ በላይ መግባት ትችላለች ማለት ነው። ከኢራን ሰፊ ግዛት አንጻር ደግሞ እስራኤል እንደ አንድ አውራጃ ብቻ ትታያለች። ሆኖም ይህች ትንሽ ሀገር እንዴት የዓለምን ሀያላን በቁጥጥሯ ስር አደረገች? ሚስጥሩ ያለው በቆዳ ስፋቷ ሳይሆን በደህንነት ተቋሟ ሞሳድ ውስጥ ነው። ለእስራኤል ደህንነት ማለት ቅንጦት ሳይሆን መኖር ወይም አለመኖር ነው። በጠላት ባህር የተከበበችው ይህች ሀገር ጥይት ሳይተኮስ ጦርነት የምታሸንፍበት ዋነኛ መሳሪያዋ ሞሳድ ነው። የሞሳዱ የቀድሞ ዳይሬክተር ኤሚር ኤሜት እንዳሉት መፍትሄ ማምጣት ካልቻል የችግሩ አካል ነህ። ይህ መመሪያ ተቋሙን ከሰው በላይ የሆነ ኃይል እንዲላበስ አድርጎታል። ሞሳድ መንፈስ ነው። የማይገኝበት የምድራችን ቦታ የለም። የእስራኤል ሰላዮች በጠላት ቀጠና ውስጥ ገብተው የሚሰሩት ስራ ድንቅ ብቻ ሳይሆን አስፈሪም ነው። በዘመቻ አልማዝ ወይም ኦፕሬሽን ዳይመንድ አዲሱን የራሽያ ሚግ 21 ተዋጊ ጀት ከኢራቅ መንግስት አፍ ውስጥ ፈልቅቀው ሰርቀውታል። ከፈረንሳይ የጦር ወደብ ደግሞ ዘመናዊ ሚሳኤል የተገጠመላቸውን ግዙፍ መርከቦች ያለምንም ኮሽታ ነድተው ወጥተዋል። በዘመቻ ፕላምበርት ደግሞ 200 ቶን የሚመዝነውን ውድ ዩራኒየም ከአውሮፓ አፍንጫ ስር ሰርቀው የኒውክሌር ባለቤትነታቸውን አረጋግጠዋል። ሞሳድ አንድ የመስክ ሰላይ ከሙሉ ባታሊን ጦር ይበልጣል ይላሉ። ይህንንም በተግባር አሳይተዋል። እንደ ኤሊ ኮሆን ያሉ ሰላዮች በሶሪያ ምድር የደማስቆን ሰይጣን ተብሎ እስኪጠሩ ድረስ የሀገሪቱ ምክትል መከላከያ ሚኒስትር ለመሆን ተቃርበው ነበር። ወልፍጋንግ ደግሞ በግብጽ ቤተ መንግስት ውስጥ የቴልአቪቭ አይን ሆኖ የጠላትን ሚስጥር በጠረጴዛው ላይ ያሰጣ ነበር። እስራኤል በስድስቱ ቀን ጦርነት የአረቦችን ጦር ድባቅ የመታችው በሰራዊት ብዛት ብቻ ሳይሆን በእነዚህ መንፈስ በሚመስሉ ሰላዮቿ አማካኝነት የጠላትን ጀቶችና ትዕዛዞች ቀድማ በመቆጣጠሯ ነው። ይህ ተቋም ቴክኖሎጂን ከመረጃ ጋር አቀናጅቷል። ከ2006 በፊት ቴምፐስት የተባለ የኮምፒውተር ዳታ መስሪያ እንዲሁም ስማርት ዳስ የተባሉ የጉንዳን መጠን ያላቸው ድምጽ ቀራጭ መሳሪያዎችን ፈጥረዋል። እነዚህ መሳሪያዎች በጠላት ጓዳ ተሰግስገው መረጃ ልከው ከአንድ ወር በኋላ ራሳቸውን ያጠፋሉ። የደማስቆ ሰይጣን አሊ ኮሆን በስለላው ዓለም የክፍለ ዘመኑ ሰላይ ተብሎ የሚታሰበው አሊ ኮሆን የእስራኤልን ድንበር ለማስከበር በሶሪያ ምድር የፈጸመው ተልዕኮ ዛሬም ድረስ በሚሊታሪ አካዳሚዎች እንደ ተረት ይነገራል። እስራኤል የጎላን ተራራዎችን በቁጥጥሯ ስር ለማዋል የኤሊ ኮሆን አይንና ጆሮ በደማስቆ ቤተ መንግስት ውስጥ መገኘት ነበረበት። ሞሳድ ኤሊን ከማል አሚንታ ቤት በሚል አዲስ ስም ወደ አርጀንቲና በመላክ ሀብታም የሶሪያ ተወላጅ ነጋዴ አስመስሎ አሰለጠነው። ኤሊ ኮሆን ወደ ሶሪያ ሲገባ ተራሱ አልነበረም። የከፍተኛ ባለስልጣናት ወዳጅ፣ የግብዣዎች ድምቀትና የሚስጥር ቋት ነበር። በደማስቆ ከተማ ከመከላከያ ሚኒስቴር ፊት ለፊት ቤት ተከራይቶ በኃይለኛ የሬዲዮ ሞገድ መረጃዎችን ወደ ቴልአቪቭ ማስተላለፍ ጀመረ። የሚገርመው ግን ኤሊ ኮሆን በሶሪያ የፖለቲካ መዋቅር ውስጥ ዘልቆ በመግባት የሶሪያ ምክትል መከላከያ ሚኒስቴር ለመሆን ጥቂት እርምጃዎች ብቻ ቀርተውት ነበር። ከፈጸማቸው አስደናቂ ተልዕኮዎች መካከል አንዱ በጎላን ተራራዎች ላይ የነበረው ብልሃቱ ነው። በዚያ ከፍተኛ ሙቀት ባለበት በረሃ ላይ ለነበሩት የሶሪያ ወታደሮች ፀሐይ እንዳይጎዳችሁ በሚል ሰበብ የባህር ዛፎች እንዲተክሉ አደረገ። ሶሪያውያን ስለ ደግነቱ አመሰገኑት። ነገር ግን የዛፎቹ ዓላማ እስራኤል በጦርነቱ ወቅት የሶሪያ መከላከያ ምሽጎች የት እንደሚገኙ በሩቅ ሆና እንድታውቅ ምልክት እንዲሆንላት ነበር። በስድስቱ ቀን ጦርነት እስራኤል እነዚያን ዛፎች መሬት ለመሬት እየተከተለች የሶሪያን ምሽግ በደቂቃዎች ውስጥ አወደመችው። ኤሊ ኮሆን በሶሪያ ከፍተኛ ባለስልጣናት ዘንድ የእኛ ሰው ተብሎ ቢታመንም በእስራኤል ግን በደማስቆ ያለ አምላካችን ተብሎ ይወደሳል። በስተመጨረሻ በሶቪየት ህብረት የራዲዮ መከታተያ መሳሪያዎች ቢያዝም የሰጠው መረጃ ግን እስራኤልን ለዘላለም ከአረቦች ጥቃት የታደገ ድንቅ ስራ ነበር። ሞሳድ ሰላይ ብቻ ሳይሆን ሀገርን የሚቀይር መንፈስ እንደሚልክ ኤሊ ትልቅ ማሳያ ነው። በሌላ በኩል ደግሞ ወልፍጋንግ ሎዝ የተባለው ሰላይ በግብጽ ምድር ያደረገው ተልዕኮ ሌላው አስደናቂ ታሪክ ነው። በካይሮ የቴልአቪቭ አይን ተብሎ የሚጠራው ወልፍጋንግ የፈረስ እርባታ በማቋቋም የግብጽ ጀነራሎች መዝናኛ ቦታ እንዲሆን አደረገ። እነዚያም ጀነራሎች ለወልፍጋንግ ሚስጥራቸውን እንደ ወንድም ያወጉለት ነበር። ለማንም የማይፈቀደውን የግብጽ ወታደራዊ ይዞታ እንዲጎበኝ የተፈቀደለት በዚሁ ብልሃቱ ነው። እነዚህ ሰላዮች ለሀገራቸው የሰጡት ግዳጅ እስራኤልን ዛሬ ላለችበት የደህንነት ልዕልና አብቅቷታል። የሞሳድ ስራ በድንበር አይወሰንም። ጠላት ባለበት ቦታ ሁሉ ሰርጎ በመግባት የጠላትን ሰይፍ ቀድሞ የመስበር ጥበብ ነው። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ የቀዝቃዛው ጦርነት በጋለበት ወቅት ሶቪየት ህብረት ሚግ 21 የተባለ እጅግ ዘመናዊና ፈጣን ተዋጊ ጀት ሰርታ ነበር። ይህ ጀት በወቅቱ የምዕራባውያንን ቴክኖሎጂ ያስካደና የአረብ ሀገራት እስራኤልን ድባቅ ለመምታት ተስፋ የጣሉበት የሰማይ ጭራቅ ተብሎ ይታመን ነበር። አሜሪካና እስራኤል የዚህን ጀት ሚስጥር ለማወቅ ቢጓጉም ራሻ ግን ሚስጥሩ እንዳይወጣ በጥብቅ ተጠብቅ ነበር። ሞሳድ ግን የማይቻል የለም በሚል መሪ ቃል ዘመቻ አልማዝ ወይም ኦፕሬሽን ዳይመንድ የተባለውን እቅድ አወጣ። ዓላማው አንድና አንድ ነበር። አንድ ሚግ 21 ጀት በሰላም አርፎ እስራኤል እጅ እንዲገባ ማድረግ። በመጀመሪያ በግብጽና ሶሪያ ሙከራ ቢያደርጉም አልተሳካላቸውም ነበር። በመጨረሻ ግን አይናቸውን ኢራቅ ላይ ጣሉ። በኢራቅ አየር ኃይል ውስጥ የሚገኘውንና በሃይማኖቱ ምክንያት ይገለል የነበረውን ክርስቲያኑን ፓይለት ሙኒር ረድፋን ላይ አነጣጠረ። አንዲት ኤልሳ የተባለች ቆንጆ የሞሳድ ሰላይ ወደ ባግዳድ ተልካ ፓይለቱ በውበቷና በብልሃቷ ማረከችው። ሙኒር ለሀገሩ ታማኝ ቢሆንም
ቢሆንም በኢራቅ መንግስት ይደርስበት የነበረው በደልና የሞሳድ የገንዘብና የደህንነት ዋስትና እጁን እንዲሰጥ አደረገው። ነሐሴ 16 ቀን 1966 ሙኒር ረድፋ ሚግ 21 ጀቱን ይዞ ለልምምድ በረረ። ነገር ግን ወደ ኢራቅ የጦር ሰፈር ከመመለስ ይልቅ አቅጣጫውን ወደ እስራኤል አደረገ። የኢራቅ ራዳሮች እንዳያዩት መሬት ለመሬት እየበረረ በሞሳድ ታክቲክ ታግዞ ሶሪያንና ዮርዳኖስን አታሎ የእስራኤል አየር ክልል ገባ። እስራኤል በታሪኳ ትልቁን የጦር ሚስጥር በነጻ አገኘች። ይህ ጀት እስራኤል እጅ ከመግባቱ በ1967 የስድስቱ ቀን ጦርነት እስራኤል የአረቦችን አየር ኃይል በ3 ሰዓታት ውስጥ እንድታደባይ ትልቅ እገዛ አድርጓል። አሜሪካም የጀቱን ሚስጥር ከእስራኤል በመጋራቷ ለሞሳድ ያላት አክብሮት ላቅ ያለ ሆነ። ሞሳድ ጦርነት ሳይጀምር የጠላትን ዋነኛ መሳሪያ በመስረቅ ጦርነቱን በጠረጴዛ ላይ አሸነፈ። የሞሳድ ጀግንነት የሚመነጨው ለሀገራቸው ካላቸው ፍቅርና አንዲትም ስህተት አትፈቀድም ከሚለው ዲሲፕሊን ነው። ይቀጥላል።